ውድ የኤሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በኤሽኮል ሚዲያ እየተዘጋጀ የሚቀርብላችሁ መንፈሳዊ ፕሮግራማችን ነው። በዛሬው ፕሮግራማችን እግዚአብሔርን ማወቅ በሚል ርዕስ የጀመርነውን ውይይት ክፍል 2 ይዘንላችሁ የምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ። እግዚአብሔርን ማወቅ የግል ግንኙነት ማድረግ ነው ከእግዚአብሔር ጋር። አስተማሪዎች በነገሩን፣ ሰባኪዎች በነገሩን፣ ሌሎች ሰዎች በነገሩን ብቻ ሳይሆን እኛ ራሳችን እግዚአብሔር ለኛ በሚገባን ባስረዳን መልክ ወይም ደግሞ እግዚአብሔር ማን ነው ብንባል ምንገልጽበት መንገድ ይኖረናል። ፐርሰናል የሆነ ከእግዚአብሔር ጋር በሚኖረን ሪሌሽንሺፕ ማለት ነውና ስለዚህ እግዚአብሔርን ማወቅ የግል ግንኙነት ከእግዚአብሔር ጋር ማድረግ ነው ካልን ይሄ ከአእምሮ ዕውቀት ያለፈ እንደሆነ ካየን እግዚአብሔርን ማወቃችን በህይወታችን ወይም በማንነታችን ላይ የሚፈጥረው ነገር ወይም ደግሞ የሚያመጣው ልዩነት ምንድነው? ለምሳሌ ከዝንባሌዎቻችን አንፃር ሊሆን ይችላል፣ ከውሳኔያችን አንፃር ሊሆን ይችላል እና ከምናደርጋቸው ነገሮች አንፃር እግዚአብሔርን ማወቃችን በምን አይነት መንገድ ህይወታችን እንዲገለጥ ያደርገዋል? መልካም። እንግዲህ ስለ እግዚአብሔር የሚነግሩን ሰዎች ይኖራሉ። መጀመሪያም እምነት የሚጀምረው ከመስማት ነው። መስማትም ደግሞ ከእግዚአብሔር ቃል ነው። ግን ከዛ በኋላ ይሄን የሰማነውን ቃል ልንኖርበት ያስፈልጋል። በተሰበክነው ስብከት፣ በተማርነው ትምህርት እንድንኖርበት ነው። እግዚአብሔር ባህሪ ተነግሮናል። እግዚአብሔር የሚፈልገው ተነግሮናል። ስርዓቱም እንደሆነ ተነግሮናል። ይሄን ካወቀን በኋላ ወደ ድርጊት ውስጥ ስንገባ ነው እኛ ከእግዚአብሔር ጋር የግል ግንኙነት አለን የምንለው። ሐዋርያው ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ሲጀመር ሐዋርያው ጳውሎስ በምንድነው ክርስቶስን የመሰለው ቢባል የክርስቶስን ባህሪ ወስኖ እና ይሄንን እየነገረን ግን እኔ እንደምመስል እናንተ ምሰሉ ካለ ግን እኛ ራሳችን እንድንመስል ማለት እኛ ራሳችን የዚህ ባለቤት ወይም ደግሞ ይሄንን የምናደርግ ያወቅነውን ዕውቀት በተግባር የምንተረጉም ሰዎች ልንሆን ያስፈልጋል። እንግዲህ ይሄ ከሆነ ከኛ ህይወት ጋር ያለው ግንኙነት አለ ማለት ነው። እግዚአብሔር አምላካችን ነው ብለን ከተቀበልን በመንፈሳዊ ህይወታችን ውስጥ ግንኙነት አለው ማለት ነው። ስለዚህ እንዲህ ብለን መጀመር እንችላለን። እግዚአብሔርን ማወቅ የእውነተኛ ህይወት መንፈሳዊ ህይወት መነሻ ነው ብለን እንጀምራለን። አንድ ሰው መንፈሳዊ ነኝ ካለ ወይም ክርስቲያን ነኝ ካለ እግዚአብሔርን ከማወቅ ይጀምራል። ስለዚህ እግዚአብሔርን ማወቅ የእውነተኛ ህይወት መነሻ ነው። ይህንን ከዮሐንስ ወንጌል ምዕራፍ 17 ቁጥር 1 እና 2 ላይ ኢየሱስ ክርስቶስ ያለውን ቃል ባነብ ደስ ይለኛል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረዋልና እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ነች እና ይሄ ዕውቀት የዘላለም ህይወት መነሻ ነው። መንፈሳዊ ህይወት መነሻ ነው። አንተ ብቻ እውነተኛ አምላክ እንደሆንክ እንዲያውቁ እኔን አክብረኝ ለሰጠው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረዋልና ምክንያቱም እውነተኛ አምላክ አንተ እንደሆንክ ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ነች። ይሄ ዕውቀት የዘላለም ህይወት ነው ማለት መረጃ ሳይሆን መንፈሳዊ ህይወትን እንድንኖር የሚያደርግ ነው። በተግባር ልንተረጉመው ብዙ ጊዜ እግዚአብሔርን የማወቅ መንፈስ፣ የማስተዋል መንፈስ፣ የጥበብ መንፈስ ብለን እንጠይቃለን። ምንድነው ዕውቀት? ምንድነው ማስተዋል? ምንድነው ጥበብ? ሶስቱ ምንድነው የሚያያይዛቸው? እነዚህ ነገሮች በደንብ ብናያቸው ያለ ዕውቀት ማስተዋል የለም፣ ደግሞ ያለ ማስተዋል ጥበብም የለም። ያለ ጥበብ ደግሞ ዕውቀትና ማስተዋልም ባዶ ናቸው። ምን ማለት ነው? ስለ አንድ ነገር የሚኖረን ዕውቀት ለምሳሌ የትራፊክ መብራት ቀይ ሲበራ መቆም አለብህ የሚለው ዕውቀት ነው። ቀይ ሲበራ እንቆማለን።
መንጃ ፈቃድ ያለውም የሌለውም ያውቃል። ተሳፋሪውን ሁሉ ያውቃል። በታክሲ ተሳፍረሽ የምትሄጂበት መኪና የሆነ ቦታ ላይ ሲቆም ምንድን ነው ያቆመው ብትይ፣ አይ ትራፊክ መብራት ነው። ምን ቀይ? ይሄ እውቀት ነው። ቀይ እየበራ ቢያልፍ የሚመጣበት ነገር አለ። ቀይ እየበራ ቢያልፍ የትራፊክ ጥሷል፣ ስለዚህ ቅጣት ነው። ቀይ እየበራ ባልፍ እቀጣለሁ ማለት ማስተዋል ማለት ነው። መጀመሪያ እውቀት ይቀድማል። ቀይ መብራት ቁም ነው፣ ያንተ ተራ አይደለም የማለፍ። የሚቀጥለው ማስተዋል፣ ቀይ እየበራ ካለፍክ ትቀጣለህ። እሱ ማስተዋል ነው። እውቀትም ማስተዋልም በድርጊት ካልተገለጠ ደግሞ ዋጋ የለው። ድርጊቱ ደግሞ ምንድነው? ጥበብ ነው። ስለዚህ እየነዳሽ ያለውን መኪና ትራፊክ መብራት ጋር ስትደርሺ ቀይ ሲበራ የመኪናሽን ፍሬን ፍሪሲዮን ይዞ መቆም እሱ ጥበብ ነው ማለት ያወቅሽውን ደግሞ ያስተዋልሽውን ወደ ድርጊት የምትተረጉምበት ነው። እና ይሄ እውቀት ማወቃችን፣ ከዛ ደግሞ ማስተዋላችን፣ ከዛ ደግሞ ማድረግን ይጠይቃል። እነዚህ ነገሮች የመጀመሪያው እግዚአብሔርን ከማወቅ ይጀምራል ስንል የመንፈሳዊ ሕይወት መነሻው ነው። እዚህ ውስጥ ማወቃችን ምን ጥቅም አለው? አውቀን ባወቅነው መሰረት ባንመላለስ ምን ይመጣል? ደግሞ ይሄን ለማድረግ ምን ማድረግ አለብን የሚለው ጥበብን ነው። በሁለተኛ ደረጃ እግዚአብሔርን ማወቅ ከኛ ጋር ያለው ዝምድና አንደኛው መንፈሳዊ ሕይወት መነሻ ከሆነ፣ ሁለተኛው ደግሞ እግዚአብሔርን ማወቅ ልባዊ ለውጥን ያመጣል። በእኛ ውስጥ ልባዊ ለውጥን ያመጣል። ምንድን ያለው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ መስል ዘንድ ከክብር ወደ ክብር እንለወጣለን። እና እግዚአብሔርን ማወቅ ልባዊ ለውጥን ያመጣል። ከኛ ጋር ያለው ዝምድና ይሄ ነው። በሶስተኛ ደረጃ እግዚአብሔርን ማወቅ በሕይወታችን ሰላምን ያመጣል። መቼም ይሄ ዝምድና የለውም ማለት አይቻልም። ሰላምን የማይፈልግ ሰው የለም። እና እግዚአብሔርን ማወቅ ሰላምን ያመጣል። እግዚአብሔርን የሚያውቅ ሰው ውስጣዊ ሰላም አለው። ምክንያቱም ሁሉን በሚችል በእግዚአብሔር ተማምኖ የሚኖር ሰው ማለት ነው። ለዚህ ነው ኢሳይያስ በምዕራፍ 26 ቁጥር 3 ላይ ልቡ በአንተ የታመነ ነውና በሙሉ ሰላም ትጠብቀዋለህ ይላል። እና እግዚአብሔርን ማወቅ ልባዊ ለውጥን ያመጣል። እግዚአብሔርን የሚያውቅ ሰው ውስጣዊ ሰላም ይኖረዋል። በእግዚአብሔር ተማምኖ ይኖራል። ሌላው ከኛ ሕይወት ጋር ዝምድና ያለው እግዚአብሔርን አውቆ ዝም ብሎ መቀመጥ ትክክል አይደለም ብለናል። ያወቅነውን በተግባር መኖር አለብን እና እግዚአብሔርን ማወቅ በተግባር የተገለጠ ሕይወት ነው ማለት ውሸተኛ ሳንሆን እውነተኛ ሆነን እንድንኖር፣ ኃጢአተኛ ሆነን ሳይሆን ኃጢአትን ሸሽተን የምንኖር፣ ክፉዎች ሆነን ሳይሆን መልካሞች ሆነን እንድንኖር ያደርገናል እና በተግባር የተለወጠ ሕይወት ይኖረናል። ለምንድን ነው? እኔ ክርስቶስ እንደምመስል እኔን ምሰሉ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ የእኔ ባህሪ እናንተ ውስጥ ይታይ ካለ ዝምድናው ይሄ ነው። ለዚህ ነው ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነት በእርሱ ውስጥ የለም ይላል። እግዚአብሔርን ማወቅ እውነተኛ ያደርገናል። በተግባር የተገለጠ ሕይወት እንድንኖር ያደርገናል። ሌላው እግዚአብሔርን ማወቅ ሰው የተፈጠረበትን ዓላማ እግዚአብሔርን ለማክበር፣ እግዚአብሔርን ለማክበር፣ እግዚአብሔርን ለማስደሰት መፈጠሩን አውቆ ለተፈጠረበት ዓላማ እንዲኖር ያደርጋል። እንግዲህ የሰው ዋና ዓላማ እግዚአብሔርን ማወቅ ነው። እርሱን ማወቅ ደግሞ ከእግዚአብሔር ጋር ህብረትን ማድረግ ነው። እግዚአብሔርን ማወቅ ከእምነት ጋር ያለው ግንኙነት እንዴት እናየዋለን? የእግዚአብሔር ቃል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ቃሉ እግዚአብሔርን እንድናውቅ ነው የሚያደርገን። ስለዚህ በህይወታችን እንዲሁ እምነትን መጠበቅ አንዳንዴ ወይም ደግሞ ኦፍኮርስ የእምነት መንፈስ ሊሰጠን ይችላል። ግን እግዚአብሔር ደግሞ በቃሉ እንዳስቀመጠልን እግዚአብሔርን በሙሉ ልብ እንድናምነው ወይም እምነት በህይወታችን እንዲያድግ ከፈለግን አስቀድመን ወደ እግዚአብሔር ቃል ዞር ማለት እንዳለብን በቃል ውስጥ እግዚአብሔርን ማወቅ ስላለ በዛ ደግሞ እምነታችን እንደሚያድግ ይናገራል። እና እስኪ ያለው ግንኙነት እንዴት ነው?
እግዚአብሔርን በማወቅ በህይወታችን የሚታየው የእምነት እድገት አለ ወይ? ቅድም እንግዲህ ከክብር ወደ ክብር እንለወጣለን ያለውን እሱን ትይዥልኝና ግን እንዲህ ብለን ብናይ እንዴት እናውቀዋለን? እግዚአብሔርን ማወቅ ጥሩ ነው፣ መልካም ነው። ቅድም ከየት ነው የምናውቀው፣ እንዴት ነው የምናውቀው የሚሉትን ነገሮች መልሰናቸው ብናል አሁን ካልሽው ከእምነት ጋር አንድ ላይ ልናይ እንችላለን። እግዚአብሔርን እንዴት እናውቀዋለን? እግዚአብሔርን ማወቅ ግዴታ ነው ያስፈልጋል እንላለን። ግን እንዴት እንወቀው፣ የት ሄደን እንወቀው የሚሉትን ነገሮች ቅድም እንዳልነው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። እና እግዚአብሔርን የምናውቀው እንዴት ነው የሚለው የሰው ሁሉ ጥያቄ መሆን አለበት። ለዚህ ደግሞ ምላሽ መኖር መቻል አለበት። አንደኛ እግዚአብሔርን በማን እናውቀዋለን? በክርስቶስ ኢየሱስ እናውቀዋለን። ኢየሱስ ክርስቶስ በእኔ በቀር ወደ አብ መድረስ የለም። ወደ አብ መድረስ ማለት ዝም ብሎ የመንገድ ጉዞ አይደለም፣ የህይወት ጉዞ ነው፣ መንፈሳዊነት ነው። እና እግዚአብሔርን ወደ ማወቅ ወይም ደግሞ ወደ እግዚአብሔር ለመድረስ አንደኛው ዋነኛው መንገድ እኔ ነኝ። ምክንያቱም ህግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነና መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም አለና በአባቱ እቅፍ ያለ አንድ ልጅ እሱ ተረከው። ከዚህ በላይ የምናውቅበት መንገድ የለም። ኢየሱስ ክርስቶስ እግዚአብሔርን ከተረከው በላይ የተረከው የለም። ለዚህ ነው መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም። ግን በአባቱ እቅፍ ያለ አንድያ ልጁ ኢየሱስ ክርስቶስ ተረከው ከተባለ እግዚአብሔርን በክርስቶስ ኢየሱስ አማካኝነት እናውቀዋለን። ለዚህ ነው ክርስቶስን ማወቅ እግዚአብሔር አብን ማወቅ ነው። እኔን ካየ አብን አይተሃል ያለው። ብዙ ጊዜ አንዳንድ ሰዎች ኢየሱስ ክርስቶስን ማወቅ ወይም መቀበልን ቋንቋውን ካለመረዳት የተነሳ የሚያፌዙም ሰዎች አሉ። እንዴት ልቀበለው የሚል ጥሩ ነው። ይህንን በየዋህነት መጠየቅ ጥሩ ነው። ልክ አሁን ቅድም እንዳልነው እግዚአብሔር እንዴት እንወቀው የሚለውን ኢየሱስ ክርስቶስን መቀበል ምን ማለት ነው፣ እንዴት እንቀበለው የሚለውን ነገር አሁን በዚህ ዘመን ያለን ሰዎች በእምነት ነው፣ መስማትም ከእግዚአብሔር ቃል ነው። ለኛ ግን ኢየሱስ ክርስቶስ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለና እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበራል። እና እግዚአብሔር አብን ለማወቅ ኢየሱስ ክርስቶስን ማወቅ ያስፈልጋል። ለዚህ ነው የኢየሱስ ተከታዮች ኢየሱስን እናምናለን ስንል ሌላ ነገር ማለት አይደለም፣ ስላለን ነው። ብዙ ጊዜ የኢየሱስ ስም ሲጠራ የሚከብዳቸው ሰዎች አሉ። ግን ስለ እግዚአብሔር ለማወቅ መንገዱን እኔን ካለ እኔን ብታውቁ ነው አባቴን የምታውቁት ካለ፣ ስለዚህ ክርስቶስን ማወቅ እግዚአብሔር አብን ማወቅ ነው። እና ስለ ክርስቶስ መጽሐፍ ቅዱስ ምን ይላል የሚለው ነገር መሰረታዊ ነገር ነው። ስለ ክርስቶስ የተነገረውን ነገር ሁሉ ስናቅ አብን እናውቃለን። አንዱ መንገድ እሱ ነው። እና እነሱን ምን አላቸው? ከአሁን ጀምሮ ታውቁታላቸው፣ አይታችኋል አለ። እድለኞች ናቸው በዛ ዘመን የነበሩ ሰው። እኔና አንቺ በዚህ ዘመን ያለን ሰዎች በእምነት ነው የምንሰማው። እነዛ ግን ከአሁን ጀምራችሁ ታውቁታላችኋልና ግን እናንተ ደግሞ አይታችሁታል። እና እኔን ካወቃችሁ አባቴን ደግሞ አወቃችሁ ነው። እና ክርስቶስን የሚያውቅ ሰው እግዚአብሔርን የሚያውቅ ነው። እግዚአብሔርን ያወቀ ሰው ነው። እና ኢየሱስን በመቀበልና በኢየሱስ በመሆን እግዚአብሔርን ማወቅ እንችላለን። እንግዲህ ኢየሱስ ይህንን ካለ ኢየሱስን በመቀበልና በመከተል ከእግዚአብሔር ጋር ህብረት እንጀምራለን። እና እግዚአብሔር የት ነው ያለው? በሰማይ ነው። እንዲህ እሱ ወደዛ ምርመራ ውስጥ አንሄድም። ጉዳዩ የእምነት ጉዳይ ነው። ክርስቶስም ራሱ በእምነት በልባቸው እንዲኖር ነው የተባለው። እና ስለ ክርስቶስ ስናውቅ ከእግዚአብሔር ጋር ህብረት ይኖረናል፣ እግዚአብሔርን እናውቃለን። በሁለተኛ ደረጃ ደግሞ አሁን ያነሳሽው እግዚአብሔርን እንዴት እናውቀዋለን የሚለው በእግዚአብሔር ቃል መሰረት ወይም መጽሐፍ ቅዱስ የእግዚአብሔርን ባህሪ ማንነቱን የሚገልጽልን፣ ፈቃዱን የሚገልጽልን፣ ስርዓቱን የሚገልጽልን ስለሆነ ሰው የእግዚአብሔርን ቃል በማንበብ ወይም የእግዚአብሔርን ቃል በመሰበክ በመስማት እግዚአብሔርን ያውቃል። ይህንን ማወቅ ቅድም እንዳልኩሽ ካወቀ በኋላ ተግባራዊ እርምጃ ካልወሰደ ቅድም እንዳልኩት ቀይ መብራት እየበራ ቅጣት እንዳለ እያወቀ ዝም ብሎ የሚሄድበት ከሆነ አይጠቅም። ነገር ግን ያወቀውን አስተውሎ የሚያደርግ ከሆነ የሰማነውን ቃል እውነት ነው ብለን አምነን የምናደርግ ከሆነ ብቻ
እግዚአብሔርን እናውቀዋለን። ሐዋርያ ጳውሎስ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል አለና መጽሐፍ ቅዱሳችን የእግዚአብሔር መንፈስ ያለበት መጽሐፍ ነው። ስለዚህ እግዚአብሔርን ለማወቅ ይጠቅማል። ሌላው ሶስተኛ ከፍ እያለን ስንመጣ እግዚአብሔርን ደግሞ በመንፈስ ቅዱስ አማካኝነት እናውቃለን። መንፈስ ቅዱስ ኢየሱስ ክርስቶስ በዮሐንስ 14:26 ላይ አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል እና ሰው ከመንፈስ ቅዱስ ይማራል። እዚህ ላይ አንድ ጥያቄ ማንሳት ያለብን ምንድነው? ከመንፈስ ቅዱስ ለመማር መጀመሪያ ኢየሱስ ክርስቶስን መቀበል ያስፈልጋል። ኢየሱስ ክርስቶስን የተቀበለ ሰው ወይም በኢየሱስ ክርስቶስ አዳኝነት ያመነ ሰው ወዲያውኑ ይሄ መንፈስ ቅዱስ በውስጡ ይኖራል። ይሄ መንፈስ ቅዱስ ደግሞ ያስተምራቸዋል፣ ስለኔ ያለውን እውነት ይነግራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል አለና በመንፈስ ቅዱስ አማካኝነት እግዚአብሔርን እናውቃለን። በአራተኛ ደረጃ በጣም ብዙ ጊዜ ትኩረት የማንሰጥበት በጸሎትና በመታዘዝ እግዚአብሔርን እናውቃለን። ማለት በጸሎት በመነጋገርና በቃሉን በመታዘዝ ውስጥ እግዚአብሔርን እናውቃለን። ጸሎትን ለችግር ማቃለያ ብቻ አድርገን ስለምንወስደው ነው እንጂ ፈልጉኝ ታገኙኛላችሁ፣ ወደ እግዚአብሔር ቅረቡ ደግሞ እርሱም ወደ እናንተ ይቀርባል የሚለውን ነገር ከጸሎት ጋር እንደሆነ ማያዝ እንችላለን። ግን እግዚአብሔርን በፈለግነው ቁጥር ፍለጋችን አንደኛው ቃሉን ማንበብ ነው፣ ሁለተኛው ወደ ጸሎት በእግዚአብሔር ፊት መቅረብ ነው እና እነዚህ ነገሮች እግዚአብሔርን እንድናውቅ ያደርጋል። ዮሐንስ 14:21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝም እርሱ ነው አለ። ትእዛዜ በእርሱ ዘንድ ያለች የሚጠብቃት የሚወደኝ እሱ ነው አለና የሚወደኝ አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ምን ማለት ነው? ስለ እኔ የሚያውቀው ነገር ብዙ ነገር ይኖራል ማለት ነው እና በጸሎትና እግዚአብሔርን በመታዘዝ ህይወት ውስጥ እግዚአብሔርን ማወቅ እንችላለን እና የመጽሐፍ ቅዱስ ቃል ማንበብ፣ በክርስቶስ ኢየሱስ መሆን፣ በመንፈስ መመራትን፣ እንደገናም ደግሞ በጸሎት ህይወት በመመላለስ እግዚአብሔርን እያወቅነው ልንመጣ እንችላለን ብዬ አስባለሁ። በጣም የሚገርመው እግዚአብሔር ትልቅ አምላክ ነው። ከዛ ደግሞ በዛው ልክ መታወቅ የሚፈልግ አምላክ ነው። ራሱን የሚሰውር ራሱን የሚደብቅ ለፍጥረት ራሱን አለመግለጥ የሚፈልግ አምላክ አይደለም። ከመታወቅ የሚያልፍ በአእምሮ ዕውቀት ይብን ልንደርስበት ማንችለው አይነት ነው የእግዚአብሔር ታላቅነት። ግን ደግሞ እግዚአብሔር እንድናውቀው ይፈልጋል። ቅድም ስታነሳም እንደነበረው እግዚአብሔር በዋናነት ራሱን የገለጠው በልጁ በክርስቶስ ኢየሱስ ነው። እግዚአብሔርን ያየው እግዚአብሔርን ያወቀው ማንም እንደሌለ እግዚአብሔር ቃል ይናገራል። ግን ደግሞ አንድ ልጁ ጌታ ኢየሱስ ክርስቶስ እንደተረከው ይናገራል እና ስለዚህ በዋናነት እግዚአብሔርን የምናውቅበት መንገድ ጌታ ኢየሱስ ክርስቶስን በማወቅ ነው ማለት ነው። ስለዚህ አማኝ እግዚአብሔርን በማወቅ ለማደግም ከፈለገ ለምን እግዚአብሔርን አውቀን ስለማንጨርሰው ማለት ነው። እግዚአብሔርን በቃ እዚህ ጋራ አውቄዋለሁ ብለን የምንደመድመው ስላልሆነ እያወቅን እየጨመርን የምንሄደው ዕውቀት ስለሆነ እግዚአብሔርን ደግሞ አማኝ በማወቅ የሚያድግባቸውን መንገዶች ደግሞ አስከትለ ስታነሳ ነበረ። በመንፈስ ቅዱስ በመጸለይ እግዚአብሔርን አብልጠን በማወቅ እንድንጨምር የሚረዱን ነገሮች ናቸው። ያው አንዳንዴ የሰዎች መገለጫ ውስጣቸው ባለው ዕውቀት ይገለጣል፣ ማንነታቸው ማለት ነው። ኢቭን በተማሩት ትምህርት በዛ መሰረት እነሱን እንድናውቃቸው የሚያደርግ ንግግር፣ የሚያደርግ ውሳኔ፣ የሚያደርግ አካሄድ ይኖራቸዋል እና ሰው ውስጡ ያለው ያ ዕውቀት ማንነት ሆኖ ተገልጦ እንዲወጣ ያደርገዋል። እግዚአብሔርንስ የሚያውቁ ሰዎች ስለ እግዚአብሔር የሚያውቁ ሰዎችና እግዚአብሔርን የሚያውቁ ሰዎችን
ቀደም ብለን አይተናል ልዩነቱን ወይም ደግሞ በመካከል ያለውን መረዳት ልዩነት አይተናል። ግን እግዚአብሔርን የሚያውቁ ሰዎች በህይወታቸው ምን አይነት ህይወት ነው የሚገለጠው? እግዚአብሔርን የሚያውቁ ሰዎች መታወቂያቸው ምንድነው በሚል ብናየው ሰፋ አድርገን መመልከት እንችላለን። ያው እንግዲህ ሰው የሚታወቅበት ብዙ መታወቂያ አለው። የቀበሌ መታወቂያ አለው፣ የመስሪያ ቤት መታወቂያ አለው፣ የዜግነት መታወቂያ አለው፣ ብዙ መታወቂያዎች አሉ። ኢትዮጵያዊነታችንን ለመግለጽ ፓስፖርታችን ይገልጽናል። የቀበሌ ነዋሪ መሆናችንን የቀበሌ መታወቂያ ይገልጽልናል። የአንድ መስሪያ ቤት ሰራተኞች መሆናችንን ብዙ መታወቂያዎች ይኖሩናል። ግን እግዚአብሔርን የምናውቅ መሆናችን ደግሞ መታወቂያ ሊኖረን ያስፈልጋል። የእግዚአብሔር ሰዎች ናቸው ለመባል መታወቂያ ሊኖረን ያስፈልጋል። ያው እሱ ተባስቶ አንገታችን ላይ አንጠልጥለን የምንሄድ ሳይሆን በህይወታችን የሚገለጥ መታወቂያ ይኖረናል። እግዚአብሔርን የሚያውቁ ሰዎች በመጽሐፍ ቅዱስ ውስጥ በብዙ መንገዶች ይታያሉ። መታወቂያቸውን የሚያሳይ ምልክቶችን፣ መለኪያዎችን ደግሞ አሉ። የዚሁን ያህል ደግሞ እግዚአብሔርን የማያውቁም ሰዎች መታወቂያ አላቸው። እግዚአብሔርን እንደማያውቁ ሰው እግዚአብሔርን ያውቃል ወይ? አሁን እሱ እግዚአብሔርን ያውቃል፣ እግዚአብሔርን ታውቃለች ይባላል በተለምዶ። ምን እያልን ነው? እግዚአብሔርን የሚያውቅ ሰው ባህሪ እየታየበት አይደለም። እግዚአብሔርን እንደሚያገለግል አገልጋይ አይደለም የሚታይበት ባህሪ። እግዚአብሔርን እንደሚያውቅ ሰው አይደለም ባህሪው ሲባል እግዚአብሔርን አያውቅም የሚባለው ያህል እግዚአብሔርን ያውቃሉ የሚባሉ ሰዎች መገለጫ አላቸው። አንደኛው መገለጫ የእግዚአብሔርን ትእዛዝ የሚጠብቁ ሰዎች እግዚአብሔርን እንደሚያውቁ መታወቂያቸው ናቸው። ቅድም ምን ብለናል? እግዚአብሔርን ማወቅ ከእግዚአብሔር ጋር የግል ህብረት ማድረግ ነው፣ ወይም ደግሞ እግዚአብሔር የሚወደውን ማድረግ ነው። ብትወዱኝ ትእዛዜን ፈጽሙ ያለው እግዚአብሔርን የምንወድ ከሆነ ትእዛዙን መፈጸም ስላለብን አንደኛው መገለጫ የእግዚአብሔር ትእዛዞችን የሚጠብቁ ሰዎች እነዚህ እግዚአብሔርን የሚያውቁ ሰዎች ናቸው። መጽሐፉ እንደሚል አንደኛ ዮሐንስ ምዕራፍ 2 ቁጥር 3 ላይ ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን ካለ ቅድምም እንዳልነው የእግዚአብሔርን ትእዛዝ የሚፈጽም ሰው እግዚአብሔርን ያውቃል እና አንደኛው መታወቂያችን የእግዚአብሔርን ትእዛዝ የሚጠብቅ ሰው። ለነገሩ የእግዚአብሔርን ትእዛዝ ሙሉ ለሙሉ መፈጸም የሚችል ሰው አለው የሚባል እሱ ጥያቄ ውስጥ ያስገባል። ምናልባት የሚኖረው ትእዛዝን የመጠበቅ ፍላጎት ነው እንጂ የእግዚአብሔርን ትእዛዝ ሁሉም ሰው መፈጸም እንደማይችል እግዚአብሔር ያውቀዋል። ግን ደግሞ ትእዛዙን እንድንፈጽም ይፈልጋል። ለዚህ ነው ትእዛዙን መፈጸም የሚያስችል መንፈስን በውስጣችሁ አኖራለሁ ያለ። ይሄ ደግሞ መንፈስ እንዲኖርብን መጀመሪያ ክርስቶስ ኢየሱስን መቀበል አለብን። ክርስቶስን ስንቀበል እግዚአብሔርን አወቅ ነው ማለት ከእግዚአብሔር ጋር ህብረት ይኖረናል። እንዴት? ትእዛዙን ስንፈጽም። ትእዛዙን መፈጸም የምንችልበት መንፈስ ይሰጠናል። ስለዚህ አንዱ መታወቂያችን እግዚአብሔርን የሚያውቁ ሰዎች መታወቂያቸው የእግዚአብሔርን ትእዛዝ የሚፈጽሙ ናቸው። እዚህ ላይ ወደፊት በሰፊው እናነሳዋለን። ታዲያ እነዚህ ትእዛዞች ምንድን ናቸው ብሎ ለሚጠይቅ ሰው ምላሽ መኖር መቻል አለበት። እነዚህን ትእዛዞች መፈጸም አለበት ከተባለ ትእዛዞቹን ለመፈጸምም እውቀት ይፈልጋል። ትእዛዞቹ ምንድን ናቸው? ያኔ ነው ትእዛዙን የሚፈጽም ሰው እግዚአብሔርን ያውቃል። ወይም ደግሞ መታወቂያው እሱ ነው። ሌላው መታወቂያችን ፍቅር ነው። እግዚአብሔርን የሚያውቁ ሰዎች መታወቂያቸው ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደዳልና ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እና የእግዚአብሔር ሰው የእግዚአብሔር ሴት ስለተባልን አይደለም መገለጫው። እንዲህ ሊባሉ የሚችሉ ሰዎች ፍቅር መገለጫቸው መሆን አለበት። አንድ ነገር ማስተዋል ያለብን ተዋደዱ ሲል አለመጣላት መዋደድ ማለት አይደለም። አለመጣላት መዋደድ ማለት አይደለም።
መዋደድ ካለመጣላት ያለፋል እና እንዲሁ ሰዎችን የሚወዱ እንዲሁ ሰዎችን የሚያፈቅሩ ሰዎች ወይም ደግሞ በፍቅር የሚመራ ህይወት በርህራሄ የሚመራ ህይወት ሰው ያላቸው ሰዎች እነዚህ ሰዎች እግዚአብሔርን ያውቃሉ። ምክንያቱም መጽሐፉ ያለው ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደዳልና ፍቅር የሌለው ሰው እግዚአብሔርን አያውቅም። እና ፍቅር የሌለው ሰው መታወቂያው ጸበኛ ነው ወይም አመፀኛ ሰውን የማይወድ ነው። እግዚአብሔርን የሚያውቅ ሰው ግን መታወቂያው ፍቅር ነው። ምክንያቱም ፍቅር የሌለው እግዚአብሔርን አያውቅም እንደውም ውሸታም ነው ስለሚለው ማለት ነው። እንደዚህ አይነት ሰው በአእምሮ እግዚአብሔርን ሊያውቅ ይችላል። ስለ ፍቅር ብዙ ነገር ሊያውቅ ይችላል። ስለ ክርስቶስ ብዙ ነገር ሊያውቅ ይችላል። ግን በተግባር የተገለጠ ህይወት አለው ወይ? በሶስተኛ ደረጃ እነዚህ ሰዎች መታወቂያ እውነት ነው። በእውነት የሚኖሩ ሰዎች መታወቂያቸው ነው። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ቃሉ እውነት ስለሆነ እናንተ እውነትን ታውቃላችሁ፣ እውነትም አርነትን ያወጣችኋል። እና በእውነት የሚኖር ሰው በውሸት የማይኖር ሰው እሱ እግዚአብሔርን የሚያውቅ ሰው ነው። በአራተኛ ደረጃ ላይ የመንፈስ ፍሬ የሚታይበት ሰው። እግዚአብሔርን የሚያውቅ ሰው የመንፈስ ፍሬ ይታይበታል። እነዚህ የመንፈስ ፍሬ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት በገላትያ 5:22 ላይ የተጠቀሱ ሰዎች ራስን የመግዛት መንፈስ ያለበት ሰው ይሄ እግዚአብሔርን የሚያውቅ ሰው ነው። ከዚህ ውጪ ስንሆን ሰዎች እግዚአብሔርን የሚያውቅ ሰው አይደለም ብለው ሊፈርጁ ይችላሉ። ትክክል ናቸው። በዚህ መሰረት ግን መታወቂያችን ፍቅር ነው። መታወቂያችን የመንፈስ ፍሬ ነው። መታወቂያችን በእውነት መኖር ነው። መታወቂያችን በፍቅር መኖር ነው እና የእግዚአብሔርን ቃል የሚያውቅና የሚፈልግ ሰው እሱ ሌላው መታወቂያ ነው። እግዚአብሔርን የሚፈልግ ሰው ሁሉ ጊዜ እግዚአብሔርን የሚፈልግ ሰው። በስድስተኛ ደረጃ ኃጢአትን የሚጠላ ሰው። በኃጢአት የሚጨማለቅ ኃጢአትን የሚጠላ የሚሸሽ ሰው እሱ እግዚአብሔርን የሚያውቅ ሰው ነው። ይህንን በጣም ብዙ ሰዎች አይተውን ሊመሰክሩ የሚችሉ ማንነታችን ማለት ነው። አሁን በዚህ ዘመን ላይ ኃጢአት በጣም ቀለል ብሎ የታየበት ዘመን ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ይላል፣ ኃጢአትን ያነጻል። አዎ እውነት ነው። ሲጀመር ክርስቶስ ኢየሱስ ከኃጢአታችን አነጻን እንጂ ኃጢአትን የሚሰራ ማንነታችን አይደለም የተለወጠው። ኃጢአትን እንሰራለን። ግን ከኃጢአት የሚርቅ ሰው እግዚአብሔርን የሚፈራ ሰው ነው። ይሄ ሰው እግዚአብሔርን ያውቃል። መታወቂያው እሱ ነው። ለዚህ ነው ጢሞቴዎስን እንዲህ ያለው ጌታ ለእርሱ የሆኑትን ያውቃል፣ ደግሞ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። የሱ የሆኑትን ያውቃል፣ የሚያውቁትን ያውቃል። እንደዚህ ከሆነ ደግሞ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። አሁን መመዘን ትችላለሽ። ራሳችንን መመዘን እንችላለን። እንደ ክርስቲያንም በግለሰብ ደረጃም እንደ ማህበረሰብ መመዘን እንችላለን። ምክንያቱም የጌታን ስም የሚጠራ ይድናል የሚለውን ያክል የጌታን ስም የሚጠራ ከኃጢአት ይራቅ። እሱ መታወቂያ ነው። ከኃጢአት ይራቅ። ይሄ ደግሞ ይህን የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ነው። ቅድም አንስተናል። የህይወታችን መሰረት እግዚአብሔርን ማወቅ የህይወታችን መሰረት ነው ስንል አንደኛው እግዚአብሔር ኃጢአትን ይጠላል። ከኃጢአት ይራቅ። የጌታን ስም የሚጠራ ይድናል ብቻ ሳይሆን የጌታን ስም የሚጠራ ከኃጢአት ይራቅ። ከኃጢአት የተለየ ሰው። ስለዚህ ስናጠቃልለው እንዲህ አይነት ሰዎች መታወቂያቸው ፍቅር ነው። እንዲህ አይነት ሰዎች መታወቂያቸው እውነት ነው። እንዲህ አይነት ሰዎች መታወቂያቸው የእግዚአብሔርን ትእዛዝ ይፈጽማሉ፣ ከኃጢአት ይርቃሉ፣ በመንፈስም ይመራሉ። እንደዚህ አይነት ሰዎች ዳንኤል ላይ በምዕራፍ 11 ቁጥር 32 ላይ ቃል ኪዳኑን የሚበድሉትን በማታለል ያስታል፣ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ፣ በፈተና ወቅትም ደግሞ አይደክሙም። እና እነዚህ መታወቂያችን ናቸው። በዚህ ሰው እግዚአብሔርን ያውቃል የሚለውን ነገር ማየት እንችላለን። ግን እዚህ ላይ ለመጨመር እግዚአብሔርን የማያውቁ ሰዎችም መታወቂያ አላቸው። አለማወቃቸውን የሚያውቁበት መታወቂያ አላቸው። እነዚህ ሰዎች ምናልባት በእግዚአብሔር ቤት ውስጥ ስለ እግዚአብሔር የሚያውቁ ምን ባሉት የሚሰብኩ ሊሆኑ ይችላሉ።
የሚዘምሩ ሊሆኑ ይችላሉ፣ የሚጸልዩ ሊሆኑ ይችላሉ፣ አጋንንትን የሚያስወጡ ሊሆኑ ይችላሉ፣ ተአምራትን ሁሉ ሊያደርጉ የሚችሉ ሰዎች ሊሆኑ ይችላሉ። ግን የማይታዘዙ ግን ኃጢአትን የሚያደርጉ ይሄ ማንነት አለ። እውነትን የማይናገሩ ፍቅር የሌላቸው በኃጢአት የሚመላለሱ ሰዎች አሉ። እነዚህን ደግሞ ጌታ ኢየሱስ ክርስቶስ ያለው አለ፣ ዛፍ ከፍሬው ይታወቃል፣ መታወቂያው ፍሬ ነው። እንደው ኢየሱስ ስላለን እግዚአብሔር ስላለን የእግዚአብሔር ሰው የእግዚአብሔር ልጅ ስለተባለን ወይም ራሳችንን ስላለን እሱ መታወቂያ አይደለም። እኔ የዚህ መስሪያ ቤት ሰራተኛ ነኝ ብለሽ አትገቢ፣ መታወቂያሽን አሳይ ነው የምትባለው። ወይም ደግሞ የዚህ አገር ዜጋ ነኝ ብለሽ አትገቢ፣ ማረጋገጫ አሳይ። ሰው እግዚአብሔርን የማውቅ ነኝ ካለ ማረጋገጫ መኖር መቻል አለበት። እና ዛፍ ከፍሬው ይታወቃል ያላቸው በማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣጢ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችት በለስ ይለቀማል ያለና እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬ ያደርጋል አለ። ከዛ በኋላ ቁጥር 21 ላይ በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግሥተ ሰማያት የሚገባ አይደለም። መታወቂያው መግቢያው ይሄ ነው። ምን? የአባቴን ፈቃድ የሚያደርግ። ፈቃዱ ደግሞ በትእዛዛቱ ነው የሚገለጸው። ስለዚህ ትእዛዜን የሚያደርግ ሰው ነው። ከትእዛዛት መካከል ወደፊት በደንብ እናያለን። አንዱ ኃጢአትን አታድርጉ፣ አንዱ ትእዛዝ ነው። ደግሞ ኃጢአትን ማድረጋችን ይቀጥላል። ሌላኛው ትእዛዝ ደግሞ ኃጢአታችሁን ተናዘዙ እና ኃጢአት አታድርጉ ትእዛዝ ነው። ግን ደግሞ ካደረጋችሁ ኃጢአታችሁን ተናዘዙ ትእዛዝ ነው። ስለዚህ ይሄ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው ያለበት እና እንዲሁ ጌታዊ ስለተባለ መንግሥተ ሰማያት አይገባም፣ ቁርጡን ወቁት። እንደውም በዛ ፍርድ ቀን በስምህ ትንቢት ተናግረናል፣ አጋንንት አስወጥተናል፣ ተአምራትንም አድርገናል ቢባል ያን ያላወቅኳችሁ። ይሄ መታወቂያችሁ እግዚአብሔርን የማወቃችሁ ሳይሆን እግዚአብሔርን ያለማወቃችሁ መታወቂያ ነው። ስለዚህ እናንተ አመፀኞች ከኔ ራቁ ብዬ መሰክርላችኋለሁ። እና እግዚአብሔርን የሚያውቁ ሰዎች መታወቂያ ያላቸውን ያህል እግዚአብሔርን የማያውቁም ሰዎች መታወቂያ ያላቸው እና የያዝነው መታወቂያ ምንድን ነው? የሚያስገባ የማያስገባ እግዚአብሔርን ማወቃችን የሚገልጽ ወይስ አለማወቃችን የሚገልጽ? ግን ከሁለት አንዱ መታወቂያ አለ። ይህንን እኛ እንደ እግዚአብሔር ቃል መመርመር ያስፈልገናል። እንደነዚህ አይነት ሰዎች በአመፃ ውስጥ ያሉ ሰዎችን ሐዋርያ ጳውሎስ ለቲቶ ሲነግረው በምዕራፍ 1 ቁጥር 16 ላይ እግዚአብሔርን እንደሚያውቁ በግልጥ ይናገራሉ አለ። እነዚህ ሰዎች ይናገራሉ፣ ምንም ጥያቄ የለባቸውም። እናውቀዋለን፣ ከኛ በላይ የሚያውቀው ላሳር ይላሉ። ዳሩ ግን የሚያስጸይፉና የማይታዘዙ አለና እሱ ብቻ ቢሆን ደግሞ ጥሩ ነው። ለበጎ ስራም ሁሉም አይበቁ ስለሆነ በስራቸው ይክዱታል። እነዚህ ሰዎች መታወቂያቸው ይሄ ነው እና እንደነዚህ አይነት ሰዎች እግዚአብሔርን የማያውቁ ሰዎች መገለጫቸው ለሁለት መታወቂያ አለ ማለት ነው። እግዚአብሔርን የሚያውቁ ሰዎች፣ እግዚአብሔርን የማያውቁ ሰዎች መታወቂያ አለ። የያዝነው መታወቂያ የትኛው ነው? ውድ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በነበረን ቆይታ በብዙ እንደተጠቀማችሁ ተስፋ እናደርጋለን። በሚቀጥለው ፕሮግራማችን የዚህን ተከታይ ክፍል ይዘንላችሁ የምንቀርብ ይሆናል። እስከዛው ሰላም ቆዩ።